ይህ ሳምሰንግ ስልክ ተጠቃሚ ሆናችሁ ስክሪን ሪከርድ እምቢ ላላችሁ ሰዎች ነው ይህን ቲፕ ማሳያችሁ። ለቤቱ አዲስ ከሆናችሁ ላይክ፣ ፎሎ፣ ሼር እንዳይረሳ። በቀጥታ ቪዲዮውን ማሳያችሁ ይሆናል። ተጨማሪ ጥያቄዎችና ቲፖችም ካላችሁ ለእያንዳንዳችሁ መልስ የምሰጥ ይሆናል። ኮሜንት ላይ ያስቀምጡልኝ። ከዚህ ቀጥሎ ወደ ማሳየቱ ሄዳለሁ። በቀጥታ ወደ ቪዲዮ ወደ ሴቲንግ እንገባለን። ወደ ሴቲንግ ከገባን በኋላ እዚች ጋር ዲስፕሌይ የምትለዋን ነካለን። ዲስፕሌይ የሚለውን ነክተን ወደ ውስጥ ከገባን በኋላ ወደ ታች ስክሮል ዝቅ እናደርግና እዚህ ጋር ከደረስን በኋላ ኤዲት ፓነል የሚለው እኔ አብርቼዋለሁ፣ እናንተ ጋር ኦፍ ሊሆን ይችላል። ታበሯታላችሁ። ኤዲት ፓነል የምትኖርችን ያው ካበራችሁት በኋላ ራሱኑ ክሊክ አድርገን ወደ ውስጥ እንገባለን። ክሊክ አድርገን ወደ ውስጥ ከገባን በኋላ ፓነልስ የሚለውን እንለካለን። ከዛ በኋላ አፕ ፒፕል እና ኮንትሮል ይመጣል። ፒፕል የሚለውን ራይት ብለን እንመርጠዋለን፣ ስለማይመረጥ ማለት ነው። ከዛ ፒፕል የሚለውን ራይት ብለን ከመረጥን በኋላ ሆም ነክተን ወደ ውጭ እንወጣለን ማለት ነው። ወደ ውጭ ከወጣን በኋላ ወደ ዋና ፕሮፋይላችን ላይ እንሄድና ጋላክሲ ስቶር ወይም ደግሞ ስቶር የሚል ይኖራል። እናንተ ጋር ስቶር የሚለውን ትነካላችሁ። አፕዴት ካልሆነ አፕዴት ታደርጋላችሁ። ከዛ ሰርች በተኗ ላይ ትወጡና ኮንትሮል ሴንተር ፍሪ ብላችሁ ትጽፋላችሁ። ከዛ እሱ ሲመጣላችሁ ሰርች ያደርግና እንደዚህ አይነት ምልክት ወይም በቀስት ምልክት ያልወረደ ሆኖ ይመጣላችኋል። ቀስቷን ምልክት ትነኩና ታወርዱታላችሁ። ካወረዳችሁት በኋላ እንደዚህ ወርዶ ይጨርስና ኦፕን የሚል ከስር ይመጣላችኋል። ኦፕን የሚለውን ትነኩና ትከፍታላችሁ። ባጭሩ ካለ ኮንትሮል በዚሁ ኮሜንት አድርጉ የሚለው አልበራላችሁም። አሁን እንዳያችሁት መልሳለን ስለወረደ ማለት ነው አፕሊኬሽኑ። እሱ መብራቱን ካረጋገጣችሁ በኋላ ሆም የሚለውን ትወጡና ድጋሚ ይሄው አፑ ሆም ላይ ተቀምጧል። እንደዚህ ዘርዝሯችኋል በሙሉ ከላይ በቬሪፊኬሽን ተጠቀማችሁ እሱ ላይ ገብታችሁ ከዛ በኋላ በቀጥታ እንደተለመደው እያወረዳችሁ መጠቀም ይሆናል። አመሰግናለሁ።